የኤሌክትሪክ መኪና ባትሪዎች እስከ ስንት ዓመት ድረስ ያገለግላሉ? ይህንን ጥናታዊ መረጃ ማቀርበው እንግዲህ ሁላችሁም እንደምታውቁ የአዩ ኢቪ ሰርቪስ ሴንተር ከጳጉሜ 1 ጀምሮ እስከ ጳጉሜ 4 ድረስ ነፃ የሆነ የኤሌክትሪክ መኪኖች የባትሪ ኢቫሉዌሽን ቴስት ሰርተን ነበር። በዚህ ኢቫሉዌሽን ቴስት ሪዛልት እንግዲህ ከ100 በላይ መኪኖች መጥተው ተፈትሸዋል፣ ተመርምረዋል ማለት ነው። በዚህ ዳታ አማካኝነት አናላይሲስ ወይም ደግሞ ጥናታዊ ጽሑፍ ይዘን ቀርበናል ማለት ነው። እንግዲህ በጥናታችን ውስጥ ያጠናናቸው መኪኖች የቮልክስዋገን የአይዲ ሲሪስ መኪኖች፣ የቢዋይዲ መኪኖች፣ የቻንጋን ኢስታር መኪኖች፣ ሌሎች ተጨማሪ መኪኖችን ጥናት አድርገናል ማለት ነው። የነዚህን ጥናት እንግዲህ የኤሌክትሪክ መኪና በሀገራችን ላይ ገዝቶ ለመጠቀምና ደፍሮ ለመግዛት የነበረብንን ፍራቻም ይሄ አናላይሲስ ጠቃሚ ነው ብዬ አስባለሁ ማለት ነው። የኤሌክትሪክ መኪኖችን አስፈትሻችሁ ብትገዙ ደግሞ የባትሪ ዲግራዴሽኑ በምን ያክል ዲግሬድ እንዳደረገ ይነግረናል። የኤሌክትሪክ መኪኖች ከ100% እስከ 70% ድረስ ማገልገል ይችላሉ ማለት ነው። ከ70% በታች ከሆኑ ግን ማገልገል አይችሉም። በየአመቱ የኤሌክትሪክ መኪኖች ምን ያክል ድሮፕ አድርገዋል፣ ምን ያክል የባትሪ ያልዛቸው ቀንሷል፣ ወርዷል የሚሉትን ነገሮች ከኛ ጥናት ተነስተን ሌሎችም ጥናት ካደረጉት ጋር ተነስቼ አጠቃላይ ሙሉ የሆነ አናላይሲስ ለእናንተ አቀርብላችኋለሁ ማለት ነው። እንግዲህ መጀመሪያ የጥናታችን ያደረግነው የቮልክስዋገን የአይዲ ሲሪስ መኪኖች ናቸው። እስከ 80 ኪሎ ሜትር የተነዱ መኪኖች መጥተው ነበረ። ከ21 ሞዴል እስከ 25 ሞዴል የሆኑ መኪኖችን ቴስት አድርገን ነበረ። የባትሪ ኢቫሉዌሽናቸውን ሰርተን ነበረ። በዚህ መሰረት እንግዲህ አጠቃላይ አቨሬጅ የሆነ ሪዛልት ያገኘነው 95% ነው ማለት ነው። ዲግራዴሽኑ ወይም ደግሞ የቀነሰው 5% ብቻ ነው ማለት ነው። ከዛ በተጨማሪ ደግሞ የቢዋይዲ መኪኖችን አይተን ነበር። የቢዋይዲ መኪኖችን ደግሞ ከ23 እስከ 25 ድረስ ያሉትን መኪኖች ቴስት አድርገን ነበር። የዚህን ኢቫሉዌሽን ቴስት ደግሞ ያገኘነው አቨሬጅ ማለት ነው 98% አግኝተናል ማለት ነው። በ2% የባትሪ ዲግራዴሽን አሳይቷል ማለት ነው። በሶስተኛነት ደረጃ ደግሞ የቻንጋን ኢስታር መኪኖች ናቸው። ደግሞ አብዛኞቹ የ23 ሞዴል ናቸው። ስቴት ኦፍ ሄልዙን ያገኘነው 93% ነው ማለት ነው። ያቀረብኩላችሁ ዳታ አቨሬጅ ነው ማለት። እንዲሁም ደግሞ ሌሎች የኤሌክትሪክ መኪኖች መጥተው ነበር። የ25 እና የ24 ሞዴሎች ነበሩ። እነሱ ላይ ያገኘነው ዳታ ደግሞ አብዛኞቹን 100% አግኝተናል ማለት ነው። በእኛ ጥናትና በእኛ አናላይሲስ መሰረት እንግዲህ የኤሌክትሪክ መኪኖች ጥሩ እያገለገሉ ነው። የባትሪ ሄልዛቸው ጥሩ እየሄደ ነው ማለት። የቻንጋን መኪኖች የማቀዝቀዣ ሲስተማቸው ኤር ኩልድ ስለሆነ የባትሪ ሄልዙ ቶሎ ይወርዳል ማለት። ኤክስፔክትድ የሆነ የባትሪ መውረድ ኢንዱስትሪዎች ያስቀመጡትን ዳታ ወስደን እንዲሁም ደግሞ ሪል ወርልድ ላይ ያጋጠመውን ነገር ረጅም ዓመት ኤሌክትሪክ መኪና የተጠቀሙ ሀገሮችን የወሰዱትን የተጠቀሙትን ዳታ በመጠቀም አናላይሲስ በመስራት ከ1 ዓመት እስከ 2 ዓመት ባለው ዓመት ውስጥ ከ1% እስከ 5% ዲግሬድ ሊያደርግ ይችላል ማለት ነው። ያ ማለት 100% የነበረው መኪና 95 ሊደርስ ይችላል ማለት ነው። ሁለተኛው ስቴጅ ላይ ደግሞ ከ3 ዓመት እስከ 10 ዓመት በየዓመቱ ከ1 እስከ 2% ድሮፕ ሊያደርግ ይችላል ማለት ነው። ሶስተኛው ስቴጅ ላይ ደግሞ ከ8 እስከ 10 ዓመት በሚሆንበት ሰዓት ከ10 እስከ 20% ድሮፕ ሊያደርግ ይችላል ማለት ነው። ስለዚህ ከ100% 10% ስንቀን ከ90% እስከ 80% ሊሆኑ እንደሚችሉ ጥናት ያሳያል ማለት ነው። አራተኛው የመጨረሻው ስቴጅ ደግሞ ከ10 ዓመት በላይ ሲሆናቸው መኪኖቹ ከ20 እስከ 30% ድረስ ድሮፕ ያደርጋሉ ማለት ነው። 20% ድሮፕ አደረገ ማለት ወደ 80% ደረሰ ማለት ነው። 30% ድሮፕ የሚያደርጉት ደግሞ 70% ላይ ይቆማሉ ማለት ነው።